በንጹህ የጾመ ወንድሙን በአንደበቱ ያልሸነገለ ደም ያላፈሰሰ ታማኝ አገልጋይ ወደ ጌታው ደስታ ይገባል፣ አዲሲቱንም ምድር ይወርሳል። ጌታው መልካም ሲሰራ አግኝቶ በገንዘቡ ሁሉ ላይ የሚሾመው ቸር ታማኝ አገልጋይ ማን ነው? ዳግመኛም እግዚአብሔር በታናሹ የታመንክ ደግና ታማኝ አገልጋይ ሆይ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ ያለውስ? ለንጉስ የታመነ መክሊቱን ያልቀበረ አትርፎ የከበረ። ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የሰማይ ጸጋ የዩቲዩብ ቻናል ቤተሰቦች፣ ነገሮችን ከስር መሰረቱ ማወቅ ከፈለጋችሁ ላይክ እና ሰብስክራይብ በማድረግ ጀምሩ። እንኳን ለአብይ ጾም 6ኛ ሳምንት በሰላም አደረሳችሁ። የአብይ ጾም 6ኛ ሳምንት ገብርኄር ይባላል። ገብርኄር ማለት ቸር፣ ደግ፣ መልካም፣ ታማኝ አገልጋይ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ታማኝነታቸውን ለማየት ወጥተው ወርደው አትርፈው እንዲያመጡ ስለተላኩት ገብርኄር የተናገረው በዚህ ሳምንት ይወሳል። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የእነዛ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊትም የተቀበለውን ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጠኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጠኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩበት አለው። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንህበትም የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ፈራሁም፣ ሄጄም መክሊትህን በምድር ቀበርሁት፣ እነሆ መክሊትህ አለ አለው። ጌታውም መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንሁበትም እንዳልሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጥ በገባ ነበር፣ እኔም መጥቼ ያለኝን ከትርፉ ጋር እወስድ ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳን ይወሰድበታል። የማይጠቅመውንም ባሪያ በውጪ ወዳለው ጨለማ አውጡት፣ በዚያም ለቅሶና ጥርስ ማፋጨት ይሆናል። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያ ጊዜ በክብሩ ዙፋን ይቀመጣል። ከአሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከየክፍሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኙ ፍየሎችንም በግራው ያቆማቸዋል። ንጉሡም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼም አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ
ጠይቃችሁኛልና ታስሬ ወደ እኔ መጥታችኋልና። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበ አይተን መቼ አበላንስ? ወይስ ተጠምተ አይተን መቼ አጠጣን? እንግዳ ሆነስ አይተን መቼ ተቀበልን? ወይስ ታርዘ አይተን መቼ ያለበስን? ወይስ ታመ ወይስ ታስረ አይተን መቼ ወደ አንተ መጣን? ንጉሡም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ወንድሞች ለአንዱ እንኳን ስላደረጋችሁ ለእኔ ያደረጋችሁ ይላቸዋል። በዚያም ጊዜ በግራው ያሉትን ደግሞ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬ አልጠየቃችሁኝምና። እነርሱም ደግሞ ይመልሱና ጌታ ሆይ ተርበ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታርዘ ወይስ ታመ ወይስ ታስረ መቼ አይተን አላገኘንም ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ለአንዱ ስላደረጋችሁ ለእኔ ደግሞ እንዳደረጋችሁ ብሎ ይመልስላቸዋል። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። ስለ ቃሉ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም የተመሰገነ ይሁን። አንቺ ገብርኄር ነሽ፣ አንተስ ገብርኄር ነህ? እኛ ገብርኄሮች ነን፣ ታማኝ ነን። ተርቦ አብልተነዋል፣ ተጠምቶስ አጠጥተነዋል። እንግዳ ሆኖ ተቀብለነዋል፣ ታርዞስ አልብሰነዋል። ታስሮ ወይ ታሞ ጠይቀነዋል። መልሱ ከኛው ይቆይ፣ ጥያቄው ግን መልስ ያገኝ። ምክንያቱም በሕይወት እያለን ለራሳችን እኛው ተጠያቂ ስለሆነን እኛው እናስተካክለው። መልካም ጾም ይሁንልን። ትህትናን ያድለን።